ዓለም በድንግል ማርያም ዙሪያ ጥያቄ ላይ ስለሆነች ዛሬ የምናከብረውን ባህልና ወላዲተ ቃል ድንግል ማርያምን ስለምን እንደምንወዳት አጠር ያለ ትምህርት ነው የምንማረው። እኔ ቆሜ እማራለሁ፣ እናንተ ተቀምጣችሁ ትማራላችሁ። እግዚአብሔር ስለ እናቱ ስለ እመቤታችን ስለ ድንግል ማርያም ድንግልናና ንጽሕና ባለጸጋነቷን ከፍጥረታት ሁሉ ከፍ ያለች መሆኗን አስቀድሞ በነቢያት ቀጥሎም በሐዋርያት እንዲሁም በሊቃውንት እስካሁንም ድረስ በቤተ ክርስቲያን አባቶቻችን እያስደመጠን በምስክርነት እየመሰከረልን መንፈስ ቅዱስ እስከ ዓለም ፍጻሜ ስለ ድንግል ማርያም ድንግልና ንጽሕና ክብር ይናገራልና ለተቃዋሚዎቹ ከስህተት ይመለሱ ዘንድ ላለነው ደግሞ ያለንን እውነታችንን አውቀን እንድንቆም ማርያም ሆይ እንወድሻለን በሚል ርዕስ ተነስተን የዛሬውን ባህላችንንና የእመቤታችንን ፍቅር በጥቂቱ እንማማራለን። እግዚአብሔር መንፈስ ቅዱስ ሁላችንን እንዲያስተምረን ፍቃዱ ይሆንልን። እስቲ ሁላችሁም ማርያም ሆይ በሉ። እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን፣ እናመሰግንሻለን። እውነተኛ መብል ክቡር ሥጋውን፣ እውነተኛ መጠጥ ቅዱስ ደሙን ካንቺ አግኝተናልና እናመሰግንሻለን። በሉ አመስግኗት። ማርያም ሆይ እንወድሻለን የሚለው ቃል ላስቀደሳችሁና በቅዳሴ ማርያም ለምትሳተፉ ምዕመናን እንግዳ አይደለም። በቤተ ክርስቲያናችንም ይህ ምስጋና ከዓመት ዓመት ይደመጣል። ይህንን ምስጋና መላእክት አመስግነውታል። የሰው ልጆችም እንደየተሰጣቸው ደረጃ አመስግነውታል፣ ያመሰግኑበታል። ይህ ምስጋና ምድራዊ ሳይሆን ሰማያዊ የሆነ ምስጋና ነው። ይህ ምስጋና ምድራዊ ደራሲ ሳይሆን የደረሰው ሰማያዊውን ጸጋ መንፈሳዊውን ጸጋ የሚገልጠው እግዚአብሔር መንፈስ ቅዱስ ነው። የእግዚአብሔር መንፈስ ቅዱስ ሐሳብ የሚቃወመው በዘመናት ሁሉ ተቃዋሚው ጠላታችን ባላጋራችን ዲያብሎስ ነው። እመቤታችን ድንግል ማርያምን ኦርቶዶክሳውያን ማርያም ሆይ እንወድሻለን ብለን ስንዘምር፣ ማርያም ሆይ እንወድሻለን ብለን ስንሰብክ ሁልጊዜ የሚጠብቀን ተቃውሞ ነው። ለምን ትወዷታላችሁ ይሉናል። ለምንስ እንወዳታለን? የመውደዳችንስ ምስጢር ትርጉሙ ምንድን ነው? ምንድነው በዚህ ልክ ማርያም ማርያም የምትሉት ላሉን? ለምን ወደዳችኋት ላሉን? በቂ የሆነ ሃይማኖታዊ የመንፈስ ቅዱስ ምስክርነትን መመስከር፣ ማወቅ፣ ማሳወቅ ያስፈልጋል። ስሜታችን ሳይሆን ድንግል ማርያምን እውነታችን ይወዳታል። ፍላጎታችን ሳይሆን ድንግል ማርያምን በልባችን ላይ ፍቅሯን የሳልልን መንፈስ ቅዱስ ስለሆነ እንወድሻለን ብለን እንመሰክርላታለን። ይህን ቃል ጸሐፊውንና በውስጡ እሱ የተናገረውን ለምን ትወዷታላችሁ የሚሉንንም ሰዎች የስህተት ሐሳባቸውን አሳይተን ጠቅለል ለማድረግ ዛሬ ግንቦት 21 ቀን የምናከብረውን የምንወዳትን የድንግል ማርያምን ነገረ ማርያም በጥቂቱ እንጠቅሳለን። ዛሬ በግንቦት 21 ቀን የሚከበረው ድንግል ማርያም ላመኑትም ላላመኑትም፣ ለተጠመቁትም ላልተጠመቁትም፣ ለሕዝብም ለአሕዛብም፣ ለክርስቲያንም ለእስላምም እየተገለጠች እንደምትባርክ እንደባረከቻቸው በቤተ ክርስቲያናችን በነገረ ማርያም መጽሐፋችን ተጽፎ አባቶቻችን ይህን እውነት ስላስቀመጡልን እኛም ያ ቡራኬ እንዲደርሰን ባራኪዋ ድንግል ማርያም
እንደ አባ ኤፍሬም፣ እንደ ቅዱስ ኤፍሬም፣ እንደ አባ ጊዮርጊስ ዘጋስጫ፣ እንደ አባ ሕርያቆስ እኛንም እንድትባርከን በዛም ዘመን በደብረ ምጥማቅ የተሰበሰቡትን አሕዛብንም ሕዝብንም ያመኑትንም ያላመኑትንም የባረከች ድንግል ማርያም እኛንም እንድትባርከን ልንባረክ ነው የተሰበሰብነው። እንዲህ ይላል ባህሉ። ደብረ ምጥማቅ የምትባለው ስፍራ በተአምረ ማርያም በዘመነ ስደት ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ላይ ሆኖ ወደ ግብፅ ምድር ሲሰደድ ረዳት የሆኑት ሰሎሜና ቅዱስ ዮሴፍም አብረው በተሰደዱ ጊዜ ከድካማቸው ያረፉባት ስፍራ ነበረች። በዚች ስፍራ ላይ ጌታ ከእናቱ ጋር ከቅዱስ ዮሴፍ ከቅድስት ሰሎሜ ጋር አርፈው ጉዟቸውን ሊቀጥሉ ሲሉ በሕፃንነት ወራት በግዕዘ ሕፃናት በተገለጠበት ዘመን በእናቱ ጀርባ በታዘለበት ዘመን ስደታችን በስደቱ ሊመልስ፣ ስቃያችንን በስቃዩ ሊመልስ፣ የስደትን መከራ የስደትን ስቃይ ለእኛ ሊባርክ ያ አባት ያ አምላክ ኢየሱስ ክርስቶስ ለእናቱ ለድንግል ማርያም እንዲህ አለ። ይህ ስፍራ የክብርሽ መገለጫ ስፍራ ነው። ከአራቱም ማዕዘን መጥተው በዚህ ስፍራ ላይ እንድትባርኪያቸው የበረከት ስፍራ አድርጌያለሁ ብሎ ቀድሞ በዘመነ ስደት ይህን ስፍራ ባርኮ እንደሰጣት ነገረ ማርያም ይናገራል። ከዚህስ በኋላ በደብረ ምጥማቅ ይህ ስፍራ አሕዛብ ይኖሩበት የነበረ ስፍራ ስለሆነ ስሙ አልተመቻቸውም ይላል። ደብረ ምጥማቅ መባሉ አልተስማማቸውም። አሕዛብ የአማኞች የክርስቲያኖችን አሕዛብ አይስማማቸው፣ ያላመኑ ያመኑት ሐሳብ አይስማማቸው፣ ያላመኑ ያመኑት የተቀደሰው ስፍራ አይመቻቸው። የሚመቻቸው የተቀደሰ ስፍራ ያመኑ ብቻ ናቸው። ይህ ስፍራ ደብረ ምጥማቅ ተብሎ ነው የሚጠራው። በእነሱ በቀደመ ስሙ ያድር አልመቅተስ ተብሎ የሚጠራ ትርጉሙም የሚጠመቁበት ገዳም በመባል የሚጠራ ስፍራ፣ ጸበል ያለበት ስፍራ፣ ፈውስ የሚሰጥበት ስፍራ ነበር። ይህ ክርስቲያኖች ነው ብለው አሕዛብ ትተውታል። ክርስቲያኖች ሃይማኖታቸው በግብፅ በጸና ጊዜ የክርስቲያኖች አገልግሎት እየበዛ አማኞች እየበዙ በመጡ ጊዜ በዚህ ስፍራ ላይ የእመቤታችን የድንግል ማርያም ቤተ ክርስቲያን ተተክሏል። በዛች ቤተ ክርስቲያን ላይ ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስ የገባውን ቃል የሰጣት ቃል ኪዳን በልጅነት ወራት ከሩቅ ከቅርብ ያመኑ ያላመኑ የተጠመቁ ያልተጠመቁ መጥተው በዚህ ስፍራ ይባረካሉ። ትባርኪያቸዋለሽ፣ የብርሃን ጸጋ የሚሞላበት ስፍራ ነው ብሏል ነበር። ያ ሊፈጸም ልክ ዛሬ በግብፅ አገር የሄዳችሁ ታውቃላችሁ። በዛ ስፍራ የተገኛችሁ ታውቃላችሁ። ከሌ ሙስሊም ነው ከሌ ክርስቲያን ነው አይባልም። እዛ ስፍራ ከሌ አማኝ ነው ከሌ አማኝ አይደለም አይባልም። ከሌ እመቤታችን አማላጅነት ይቀበላል ደግሞ የኛው አይቀበልም አይባልም። እሷም የመጡትን ያላመኑትን ያልተቀበሏትን ቅድስቶ ይለምኝልን ያላሏትን ሁሉ ከዛሬ ግንቦት 21 እስከ ግንቦት 25 የቤተ ክርስቲያኑ ጉልላት ላይ ተገልጣ ትባርካቸዋለች በብርሃናዊ እጇ። እኛንም ድንግል ማርያም ትባርከን፣ በረከቷ ይፍሰስልን። በብርሃናዊ እጇ ባርካ ጨለማዊ አስተሳሰብ ጨለማዊ ሐሳቦችን ሁሉ ከልብ ከህሊናችን ታርቅልን። እናምናለን። አሁን ድንግል ማርያም እየባረከችን ነው። እናምናለን፣ አንጠራጠርም። እመቤታችን በእምነት መተናል። ካላየናት ካልተመለከትናት እጇን ካላየን ስትባርክ ጉልላቱ ላይ ካልተገለጠች አንልም። ድንግል ማርያም የጌታ እናት የኛ አማላጅ መካከላችን እየባረከችን ነው። በረከቷ በሁላችን ይደርብን።
እየተገለጠች ትባርካቸዋለች። ያ ስፍራ ሰው የሚሄደው ሊባረክ ነው። እስቲ ምዕመናን ልጠይቃችሁ፣ ድንግል ማርያም ጋር መጥታችኋል። ምን ፍለጋ መጣ? ለመባረክ አይደል? ሌላ ነገር ያለው አለ? ቅድም ፕሮግራም መሪው እንዳሉት በወንጌሉ እንደሚነገረው በቅዳሴው እንደሚታወጀው ያልታደለች ነፍስ ወይም አትዳኝ የተባለች ከተማ ነጋሪት ቢኮሽሙባት አትሰማም እንደሚሉ ያልታደሉ ነጠላ ለብሰው ሞባይል ሊሰርቁ ይመጣል። ያልታደሉ ኃጢአት ነውር በሚንገባለልበት ስፍራ፣ ማረኝ ይቅር በለኝ በሚባልበት ስፍራ ኃጢአት ሊሰሩ ፕሮግራም ይዘው ይመጣል። የሰው ኪስ ሊያወልቁ ይመጣል። በበረከት እንታ መርገም በኃጢአት ስርየት እንታ ገሃነመ እሳት ያለው ዲያቆኑ የሚያውጀው አዋጅ ይሄ ነው። ለስርቆሽ ነጠላ ለብሳችሁ የመጣችሁ ካላችሁ ማንም ባያያችሁ እግዚአብሔር ያያችኋል። ከዚህ ክፉ ሐሳባችሁ ውጡ። በበረከት እንታ መርገም ይዛችሁ አትሂዱ። እግዚአብሔር የሥራችሁን ይስጣችሁ አትባሉ። ያ የሰረቃችሁት ሞባይል ከዛሬ ሆድ አያልፍ። ዛሬ ያወለቃችሁት ሳንቲም ከመብል ከመጠጥ ከቆሻሻ ነገር አያልፍም። እባካችሁን ያደፍን ሁሉ የታወጀልንን አዋጅ እንስማው። እናንተ ሸክም ኃጢአት የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ላሳርፋችሁ። ከስርቆሽ፣ ከዝሙት፣ ከሱስ፣ ከትችት፣ ከዘረኝነት፣ ከክፋት ኑ እኔ ላሳርጣችሁ ነው ያለው። በማረፊያው ስፍራ ላይ ደክማችሁ አትሂዱ በሌብነት። ይህ ስፍራ እግዚአብሔር ከእናቱ ጋር ተገልጦ የሚባርከን ስፍራ ነው። ልንባረክ ነው የመጣ ነው። በረከት ብቻ ልንቀበል ነው የመጣ ነው። ይሄን እኮ መጽሐፍ ቅዱስ ነግሮናል። በዛ በኦሪት ዘፍጥረት ምዕራፍ 28 ላይ እኮ ያዕቆብ የመሰከረው እኮ ይሄንን እውነት ነው። ከእግዚአብሔር ጋር ታግሎ ካልባረከኝ አልለቅም ካለው በኋላ እግዚአብሔር ከባረከው በኋላ ያዕቆብ ስፍራው የእግዚአብሔር ስፍራ ነው ያለው። ይህ ስፍራ የማ ስፍራ ነው? የእግዚአብሔር ስፍራ። በዚህ ስፍራ ልንባረክ ነው የመጣ ነው። አማኞች እመኑ፣ ልባችሁን ከፍታችሁ እመኑ፣ ተባርካችኋል። አገልጋዮች እመኑ፣ አገልግሎታችን አስባርኮናል ብሎ ማመን ብቻ ነው። መጥቶ መሄድ አይደለም፣ ተባርከናል። ትዝ ይላችኋል መባረክ እንዴት እንደሆነ ልንገራችሁ። ያዕቆብን እግዚአብሔር ከባረከው በኋላ ጉዞ ላይ ነው ያለው። ወደ ሶርያ ወደ አባቱ ቤት ወደ አጎቱ ቤት ነው የሚሄደው። ሶርያ ሲደርስ ላባ ይላል። ላባ ቤቱ ተቀምጦ አጎቱ ያዕቆብ ሲገባ አንድ ትልቅ ነገር አለ። ያዕቆብ ሲገባ ከያዕቆብ ጀርባ የባረከው እግዚአብሔር ወደ ቤቱ ሲገባ ይላል። ሲገባ 7 ዓመት አገለገለውና ልጅ ራሔልን ዳርልኝ ሲለው ለውጦ እንዳይወጣበት እንዳይሄድበት ፈልጎ ሌላኛዋን ልጅ ሸፍኖ ዳረለት። እኔ እኮ ራሔልን ያልኩህ እኮ እንዴት እሷን ዳርክልኝ አለ። አይ ደግሞ አሁንም 7 ዓመት ካገለገልክ ራሔልን ነው የምሰጠህ። አሁንም 7 ዓመት አገለገለ። 14ኛው ዓመት ላይ ራሔልን አገኘ። ይሄን ካገኘ በኋላ በላጎቴ ባርከኝ፣ ወደ እናቴ ወደ አባቴ አገር ልሂድ ሲለው ምን አለ ይላል መሰላችሁ? ላባ ብድግ አለና ያዕቆብ ላይ ተጠምጥሞ ያዕቆብ እኔ አልባርክህም፣ አንተ ነው የምትባርከኝ። ወደ እኔ ቤት አንተ ስትገባ ባራኪው እግዚአብሔር ሲገባ አይኔ አይተዋለች፣ ስለዚህ አትሄድም። ክርስቲያኖች ባራኪዋ ድንግል ማርያም ባርካ ትልከናለች። እቤታችን ስትገባ የጎደለው ሞልቶ የተጣመመው ቀንቶ የምናገኘው የባረከችን ድንግል ማርያም አብራን ስትገባ እንደሆነ እመኑ። ይሄ እውነት ኦርቶዶክሳውያን አለ እንዳንተረጉም መጽሐፍ ቅዱስ ላይ ይሄን ከዚህ ያገናኘ እንዳንነግራችሁ እንዳልተርከው ጊዜ ያጥረኛል ስላለ ነው። ደብረ ምጥማቅ ከዛሬ እስከ 25 ግንቦት 25 ድረስ ድንግል ማርያም በቤተ ክርስቲያን ተገኝታ በአካል ተገኝታ በብርሃናዊ እጇ የምትባርክበት ነው። ኢትዮጵያን ትባርክልን፣ ሀገራችንን ትባርክልን፣ ምድራችንን ትባርክልን፣ እኛንም ትባርከን። ማርያም ሆይ እንወድሻለን። ወደዚህ እንምጣና ልጠቅልለው። ቆይ ገና ነው፣ እልልታው ላይ አይደለም። ማርያም ሆይ እንወድሻለን። ለምን ትወዷታላችሁ? ለምን እንወዳታለን? ለምን ትወዷታላችሁ የሚሏቸው ሰዎች አልገጠሟችሁ?
አሉ ንገሩ። ማርያምን በመውደዳችን በየጎዳናው ማርያምን በመውደዳችን ለምን ትወዷታላችሁ የሚሉ አሉ የሉ? ምንድነው መልሳችሁ? ለምን ትወዷታላችሁ? ለምን እንወዳታለን? ምንድነው የመውደዳችን ጉዳይ? ምንድነው ምስጢሩ? ምዕመናን እውነታችሁን ወቁ። አሞራው እንደሆነ በዙሪያችን አንበሳው እንደተራበ ያገሳ ነው ያለው። ባላጋራችን ዲያብሎስ በፊት መንደር ውስጥ ነው፣ አሁን አደባባይ ወጥቷል። አሁን እንደውም ከዛም አልፎ ወደ መቅደስ መጥቷል። አሁን የሰይጣን ዓላማ አንድና አንድ ነው። በሴት አዋርዶን ነበረ፣ ታሪካችን ተበላሽቶ ነበረ። ደግሞ በሴቷ በድንግል ማርያም ደግሞ ከውርደታችን ተነስተን ከብረናል። ለዚህ የከበርንባትን ከዘሯ የቀረነው ነይ ነይ እምዬ ማርያም የምንለው ቅድስት ሆይ ለምኝልን የምንለው ማሳደድ የእሱ ስራው። ራእይ 12 ቁጥር 17 ላይ ከዘሯ የቀሩትን ሊያሳድድ መጣ ነው። አሁንማ እውነተኛ ሐዋርያ ቢሆኑ፣ እውነተኛ ወንጌላውያን ቢሆኑ፣ እውነተኛ የኢየሱስ ምስክሮች ነን፣ የጌታ የኢየሱስ መንፈስ በእኛ አለ የሚሉት ሁሉ እውነተኛ ቢሆኑ እሱ ምንድን ያለው? ሂዱና አሕዛብን ያላመኑትን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር አድርጓቸው ነው ያለው። ያላመኑትን ነው፣ ያመኑትን አላለም። ያመነውን ለምን አሳደደን? ከዘሯ የቀረነው እኛ ነን። ለዚህ ለምን ትወዷታላችሁ ሲሏችሁ ምዕመናን የምንወዳት ብዙ ምክንያት አለ። የማይታየውን እግዚአብሔር ያየንባት መስታወታችን ናት። መዳን በኢየሱስ ነው፣ ኢየሱስ ጌታ ነው፣ የዘላለም ሕይወት ያለው በኢየሱስ ነው ብለን የሰበክንባት የወርቅ አትሮኖሳችን ድንግል ማርያም ናት። በጥምቀት ድህነት የሚባለው ነገር የመጣው ከእሷ በተገኘው ልጅ ነው። ኢየሱስ ያድናል ብሎ ለመስበክ ኢየሱስ ማዳኑን የጀመረበት ምክንያቱን መንገዱ መነሻው እሷ ናት። ለዚህ ነው ኢሳይያስ ነቢይ ይሄን የመንፈስ ቅዱስ ውለታ ዘንግተን በጠላት ሐሳብ ካለን እውነት እንዳንወጣ እግዚአብሔር የመዳንን ዘር ባያስቀርልን ኖሮ ከሰማይ እሳት ከምድር ዲን ወጥቶ እንዳጠፋቸው እንደ ሰዶምና እንደ ገሞራ ሰዎች ባለቅን ነበር አለ። እንዳንጠፋ ግን ዘር አስቀረልን አለ። ቅዱስ ጳውሎስ በአዲስ ኪዳን አመጣው። ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ ሲደርስ እግዚአብሔር ዓለሙን ከሴት ተወልዶ አዳነ፣ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ ካላት ከድንግል ማርያም ተወልዶ አዳነ። ታዲያ መዳን በኢየሱስ ነው ስንል ኢየሱስ የሚለውንም ስም የሰጠችው ድንግል ማርያም ነው። ስሙን ኢየሱስ ትይዋለሽ የተባለችው ምዕመናን ይህችን እናት እውነተኛ መብል ክቡር ሥጋ እውነተኛ መጠጥ ቅዱስ ደም ያገኘንባት እሷ የአዲስ ኪዳናችን የወርቅ መሶበ ወርቃችንን ብንወዳት ምን ያስጠላል? ምን ያስከፋል? ለምን ትወዳታላችሁ ሲላችሁ ምክንያታችን ብዙ ነው። አማላጃችን ናት፣ እንወዳታለን። እግዚአብሔር የሰጠን ስጦታ ናት፣ እንወዳታለን። እውነተኛ መብል እውነተኛ መጠጥ ያገኘንባት የአዲስ ኪዳኗ መሶበ ወርቃችን ናት፣ እንወዳታለን። ልባችንን ሞልተን ደረታችንን ነፍተን ባሪያ ሳንሆን ጌታ የምንሆንበትን ወደ ጌትነት ያመጣንን ወንድ ልጅ ኢየሱስ ክርስቶስን የወለደችልን እናት ናት፣ እንወዳታለን። ይሄን የእውነት የመንፈስ ቅዱስ ሐሳብ የሚቃወም ብቻ ነው ድንግል ማርያምን የሚቃወመው። ታዲያ ወገኔ መንፈስ ቅዱስ ልኮናል፣ የተላክነው ወንጌል ልንሰብክ ነው ብለው በየአስፋልቱ ዳር ላይ በየመናኸሪያው ላይ አልፈውም ተርፈው የጭቃ እሾህ ሆነው ቤተ ክርስቲያን ውስጥ በተሰገሰጉ የምንፍቅና ሐሳብ ባላቸው ሰዎች ያላችሁን እውነት እንዳታጡት። አሁን ስለወደድናት ነው የመጣው። እሷ የተገለጠችው ግብፅ ሀገር ነው፣ እኛ ምን አገባን ማለት እኮ የሚያስችል ምክንያት አለ። ግን እምነት እንደሱ አይነት ምክንያት የለውም። እምነት የማይታየውን የምናይበት መንፈሳዊ መነጽራችን ነው። አሁን ቅድም ጠየኳችሁ፣
ደብረ ምጥማቅ ላይ ድንግል ማርያም ዛሬ የባረከችበት ቀን ነው አለ። አሁን እኛም እየተባረክን ነው እና ምን አለን አለ። እውነቱ ሽ ማን እየባረከን ነው? እሷ እየባረከች። በሌላው አገላለጥ ደግሞ አሕዛብም ባለጸጋ ብር የሞላቸው ከብሉይ ኪዳን ደጅ ጥናት በአዲስ ኪዳን በኪዳን እግር እሷ ባለችበት ስፍራ ሄደው ደግሞ ባሉበትም ደጃፍ ስሟ በተጠራበት ስፍራ ሄደው አሕዛብም ባለጸጎችም ለድንግል ማርያም ምን ይላሉ? እየሰገዱ ደጅ ጠኗታል። ደጅ ጥናት ላይ ነን፣ እየባረከች ነው። ይህን ነው እምነት የሚባለው ይሄ ነው። እንዲህ አይነት እምነት ከሌላችሁ በምትሰጡት ስጦታ በምታጭቀጩ ጭብጨባ እልል በምትሉት እልልታ እግዚአብሔር ደስ አይሰኝም። ደስ የሚሰኘው በእምነት ነው። ቅዱስ ጳውሎስ ያለ እምነት እግዚአብሔርን ማስደሰት አይቻልም። ስለዚህ ድንግል ማርያም እየባረከችን ነው ሲባል በምንድን ነው? በእምነት ነው። በእምነት ተባርከናል። ለዚህ ወዳጅ እናት አለች፣ እመቤት አለች። እሷ ስለተሰጠችን ልደቷን እናከብራለን። እሷ ስለተሰጠችን የባረከችበትን መገለጥ እናከብራለን። እሷ ስለተሰጠችን እርገቷን ሞቷን እናከብራለን። እሷ ስለተሰጠችን ድንግል ማርያም የክርስቶስ እናት ስለሆነች በቀንም በሌሊትም እናከብራታለን። ግን አናመልካት። እውነት ውሸት? ማርያምን የሚያመልካለ አለ? ማንን ነው የምናመልከው? አይደበላልቁባችሁ። እኛ የምናመልከው ከእሷ የተወለደውን ክርስቶስን ብቻ ነው። ድንግል ማርያምን እንወዳታለን፣ እናከብራታለን። በተሰጣት ጸጋ መጠን የመመኪያችን ሰው የድህነታችን ደጃፍ አንቺ ነሽ ብለን እንደ ነቢያቱ እንዲሁም እንደ ሐዋርያቱ ስለ እሷ የተነገረውን መጽሐፍት ሁሉ እየተረጎምን እንመሰክራለን። ትውልድ በእሷ ጥላ ስር በማረፍ እንዳይጠፋ እንሰብካለን። ግን እናመልካት፣ እናከብራታለን። ቅዱሳንን እንወዳቸዋለን እንጂ አናመልካቸው። መላእክትን እናከብራቸዋለን እንጂ አናመልካቸው። እንዲህ አይነት አስተምሮን በእኛ ቤተክርስቲያን የለም። ለዚህ መውደድ ማምለክ አይደለም። ማርያም ሆይ ምን እንልሻለን? ጮክ በሉ፣ ጨርሻለሁ። ማርያም ሆይ ምን እንልሻለን? ለምን ትወዷታላችሁ ከሚለው አንድ መጽሐፍ ቅዱሳዊ ሐሳብ መዝዤ በዚህ ነው። ለምን ትወዷታላችሁ ከተባላችሁ እግዚአብሔር የሰጠን ስጦታ ስለሆነች። ማን የሰጠን? ማን የሰጠን? እመቤታችንን ማን የሰጠን? እግዚአብሔር። በብሉይ ኪዳን ነቢዩ ኢሳይያስ እንዲህ ይላል። እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የረቀቀውን አጉልቶለት በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እግዚአብሔር ለሕዝቡ ያዘጋጀው ውድ ስጦታ ሲናገር እንዲህ አለ። ስለዚህ አለ ጌታ ራሱ ምልክት ይሰጣችሁማል አለ። ምንድነው ምልክቱ ብለው እስራኤል ዘሥጋ በጊዜው ተአምራት ምልክት እያዩ በሐሰተኛ ነቢያቶች ምልክት ተአምራት በአስማተኞች ምልክት ስተው እንዳይወጡ ገልጦ ነገራቸው። እግዚአብሔር ያዘጋጀውን ውድ ስጦታ ምን አላቸው? ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አምላክን በድንግልና ጸንሳ በድንግልና የምትወልድ እመቤት እግዚአብሔር የሰጣችሁ ስጦታ ናት አለ። አዲስ ኪዳን የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ስለኛ ኃጢአት በመልዕልተ መስቀል ላይ እንደ ብርሃንና ተወጥሮ እናቱ ደግሞ ከመስቀል ስር ሆና ልጇ ተሰቅሎ ውሃ ጠማኝ ተጠማው እያለ እሷም በሐዘን ተሰቅላ ወየው አንድ ልጄ እያለ ታለቅሳለች። ልዑል መስቀል ላይ ሆኖ የእናቱን ድምፅ ሰማ። ተጠማው ሲል ይላል በዚህ በግብረ ሕማማታችን መጽሐፍ ላይ ለማርያም የማርያም ሐዘን በሚለው መጽሐፍ ላይ ምን ይላል? ተጠማው ሲል ማርያም እጅግ ልቧ አዘነ፣ ምርር ብላ አለቀሰች። በድንግልና ጸንሳ በድንግልና የወለደችው ተቀዳሚ ተከታይ የሌለው አንድ ልጇን
የገዛ ዘመዶቿ አይሁድ በክፋት መስቀል ላይ ሰቅለውት ተጠማው ባለ ጊዜ ማርያም እያለቀሰች እንዲህ አለች ይላል። ምን ነው እንደ ልጅነት ጡቴን በጠባት ብላ ድንግል ስለ ልጇ አምርራ አለቀሰች ይላል። ልጇም አያት ይላል። ያዘነች ኢትዮጵያን እግዚአብሔር ይመልከታት። ያዘነ ሕዝቧን እግዚአብሔር ይመልከተው። ያዘነችዋን ተዋህዶ እግዚአብሔር ይመልከታት። ያዘነችው እናቱን ዘንበል ብሎ አያት። አንቺ ሴት እናቴ ሆይ እነሆ ልጅሽ አላት። መስቀሉ ስር ወንጌላዊው ቅዱስ ዮሐንስ ነበረ እስከ መስቀል ድረስ የተጓዘው። ለሱም እንዋት እናት አለው። ኢየሱስ እናቱን ለዮሐንስ ሰጠ። ዮሐንስ ደግሞ ምን አደረገ? የተሰጠውን የቀራንዮ ስጦታ ይዞ ወንጌሉን ስታነቡ ምን ይላል መደምደሚያው? ያ ደቀ መዝሙርም የኢየሱስን እናት ይዞ ወደ ቤቱ ሄደ ይላል። ማስረሰጠው ጮክ ማስረሰጠው። አሁን ቤተ ክርስቲያን ስገቡ ድንግል ማርያም ልጇን አቅፋ አማኑኤልን አቅፋ ምስለ ፍቁር ወልዳ አለች የለች? ማስለሰጠ። እቤታችሁ ስትገቡ ድንግል ማርያም ልጇን ታቅፋ አለች የለች? ማን ስለሰጠ? እሱ የሰጠንን ስጦታ አምዘግዝገን ከመጣን ቸርነቱ ሁላችንን ይጠብቀን። የሱን ስጦታ ቅዱስ ነውና ይቀድሳል፣ ንጹህ ነውና ያነጻል። የሱ ስጦታ አሳራፊ ስጦታ አሻጋሪ ስጦታ ነውና ከሞት ወደ ሕይወት የተሻገርንባትን ስጦታ ባላጋራችን በክፉ ሐሳብ በምንፍቅናው ቋንቋዎቹ እንዳያስጥለን ቸርነቱ ሁላችንን ይርዳ። እስቲ ጮክ ብላችሁ ማርያም ሆይ በሉ። እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናረግሻለን። እውነተኛ መብል እውነተኛ መጠጥ ካንቺ አግኝተናል። ማርያም ሆይ እንወድሻለን። የምትወዷት በእልልታ በጭብጨባ መስገን። የምስጋና ሚስኮል አለ እንዴ? ይቀራል በደንብ። ድንግል ማርያምን የሚጠላው ሰይጣን አንተ ፈርኛ እንወዳታለን ብላችሁ በደንብ አመስግኑ። ክብር ምስጋና ለአባቶቻችን አምላክ ለእግዚአብሔር ይሁን። እዚህ ስፍራ ላይ በተደጋጋሚ መጥቻ አገልግሎት እግዚአብሔር ፈቅዶ አገልግያለሁ። ዛሬ ደግሞ እጅግ ደስ ካለኝ